ጋይስ እንዴት ናችሁ? ዛሬ ሁለተኛ ቀኔ ነው እና ትናንትና ማታ እንደዚህ በአቮካዶ እና በእንቁላል ሰርቼ እና የሄር ማስክ ተቀብቼ አድሬያለሁ እና ይህንን ይመስላል። ፊቴን ደግሞ እንትን ነበር የተቀባሁት የሎሚ ልጣጭ የብርቱካን ልጣጭ በኮርን ስትራች በሱ አንድ ላይ ተደባልቆ ምናምን ነገር ሰርቼ የፌስ ክሬም እሱን ተቀብቼ አድሬ ነበረ። ይህንን እመስላለሁ። ጠዋት ይሄን ይመስላል እንግዲህ ፊቴንም ታጥቤ ወይም እንደገና ደግሞ ፀጉሬንም ታጥቤ አሳያቸዋለሁ ለውጡን። ግን አይ ቲንክ ሪዛልቱ አሪፍ እንደሆነ እርግጠኛ ነኝ። ሶ ታጥቤ የተነሳት ብቻ ግን ማለት ነው የእንቁላል ሽታ አልወጣ ብሎኝ ስንት ሳሙናና ስንት ሻምፖ ስንት እንትን አልቀረኝም ብላቸዋለሁ። ወይኔ ይለሰልሳል ፀጉሬ። አይ አሁን ወጥቷል ግን ወይኔ እኔ ፊቴን አላመንኩም። ፊቴን አንዲት ጽድት እንዳደረገልኝ ተውት። እግዚአብሔር በጣም ነው የሚያምረው። እንጂ የምን ፕሮዳክት ምናምን በተፈጥሮ ነገር መዋብ ነው እንጂ ክርስቶስ ነው ያረጉት። እንግዲህ ክላስ ለመሄድ ባችን ምናምን አስተካክለን እንሄዳለን ማለት ነው። እና እዚህ ጋር ማለት በቃ ቦርጭ ነው ቦርጭ ለማጥፋት ማለት ነው። ያልሞከርኩት ነገር የለም። ወጥ አይደለም፣ ለዛ ነው የማይጠፋልኝ ማለት ነው። እና የሆነ አንድ ስንፍና ነኝ፣ ሰነፍ ነኝ፣ ስንፍና አለብኝ። ሁለተኛ ነገር ደግሞ የሆነ የጀመርኩትን ነገር በስነ ስርዓት አልጨርስም። የሆነ እስከ 3 ቀን ምናምን ነገር አድርጋለሁ። ከዛ በኋላ የለውም በቃ አቆማለሁ ምናምን። በቃ የሆነ ዛሬ ከተመቸኝ ነገር ላይመቸኝ ይችላል። በቀጣይ የሆነ ነገር ሆኖ አይመቸኝ ወይ እታማማለሁ ወይ ደግሞ ከቤት እንግዳ ይመጣል፣ የሆነ ስራ አለ፣ የሆነ ነገር ያለ ባልኩበትና የሆነ ባቀድኩት ሰዓትና ባቀድኩት የሆነ ነገር አይሄድም። ለዛ ወጡን እንትን ማጥፋት አልቻልኩኝም። ስፖርትም ጀምሬ ነው የምተው፣ የሆነ ነገር ጀምሬ ነው የምተው። አሁን ግን በስነ ስርዓት ፕላን አድርጌ ከአመጋገቤ ከኤክሰርሳይስም ብዙ ነገሮችን ፕላን አድርግቻለሁ ማለት ነው። እና በቀጣይ ቪዲዮ እሰራዋለሁ እንዴት እንትን እንዳደረኩኝ ምናምን ነገር እና እንደዚህ ቀኔን ከጧት ጀምሮ እስከ ማታ ያለውን ነገር ምን እንደምብላ ምን እንደምጠጣ በዛ ላይ ምን አይነት ስፖርት እንደምሰራ አሳያችኋለሁ ማለት ነው። እንግዲህ አሁን ክላስ አለብኝ። እንግዲህ እንደዚህ ሆኜ ሞዴል ተማሪ ነኝ። ማን ያምነኛል? ሞዴል ተማሪ ነኝ ብል አሁን ማን ያምነኛል? ቁመቴ ሜትር ከ49 ነው። በዛ ላይ እዚህ ጋር ሰውነት ምናምን ነገር አለኝ። ከዚህ በታች እኮ የለኝም እኔ። ከዚህ በላይ ነኝ። በቃ እዚህ ጋር ከኋላ ባክ እዚህ ሞባይል እዚህ ጋር እና እጆቼ እዚህ ጋር ምናምን ነገር ነው ውፍረት ያለኝ። ከዚህ በታች አይነካካኝም። ዋት እኔ እግዚአብሔርን አንድ ላይ ቢሆን ምን ያማረ እዚህ አካባቢ ነው ሼፕ ምናምን ቢኖር አሪፍ ነበር። ግን አሁን እኔ የሚያስጠላው ነገር ከዚህ በላይ ወፍሬ ከዚህ በታች ነው ውፍረት ያለኝ። ምን ይባላል አሁን ይሄ? በጣም ነው የምጠላው። ስለዚህ አሁን በዚች 1 ወር ማለት ነው ቻሌንጅ እንጀምራለን። ከዛ ፋት እናጠፋለን ማለት ነው። ወይኔ እሺ በቃ አንጸባረኩኝ አይደል? ፀጉሬ ፈርሷል እንደዚህ። እና ለፊታችን ዋነኛው ነገሩ እዚህ ዶክተር ራሻል ሰንስክሪን ነው እና እሱን እንቀበልና አልቆብኛል ጉድ። እሱን እንደዚህ ካደረግን በኋላ አሁን ሆኗል። እስኪ
ተጨሸለው ገራታለች እንጂ ሌላ ነበረ ጠፋ እንጂ የእህቴ ስጦታ ነው። ቻፕስቲክ መጨረሻ ላይ ይቀባል ሎጣ ሲል እና እቃችንን ፓክ እናደርግ። ታይት እዚህ ጋር ደግሞ ሹራብ አለ። በዚህ ሁለቱ ደግሞ ወደ ለምን ሰራ ማለት ነው። እዚህ ደግሞ ተረከዝ ጫማ አለችን። ቦርሳችን ማይ ባግ ወይ እንግዲህ ምሳ በልተን እንሄዳለን ማለት ነው። ጉዞ ጀምረናል። ወደ ክላስ እንሄድ አብረን። አሁን ከክላስ ነው የገባሁት። በጣም አድካሚ ነበር ምናምን ነገር ትሬኒንግ ስናደርግ ነበር። በዛ ላይ ፖዝ ምናምን ስንማር ነበር። ላይክ አሪፍ ነው፣ ግን የሆነ ቅሬታዎች አሉኝ። ብዙ ጊዜ ሀሳቤ የሆነ ለመተው ምናምን ነገር ወስነና የሆነ ሰዓት ላይ ደግሞ እንዳልተው የሚያደርገኝ ምክንያት ይኖራል እና የሆነ የሚያጓጓ ነገር ይመጣል። ከዛ ደግሞ ተዋለሁ። እንዴት ነኝ? አሁን ደግሞ ፊታችንን እንታጠብ። እነዚህ ምንም ነገር አውጥተን ምንድነው አለጣለኝ እና ቀኔ ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ። እና ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ለእናንተ ምንም አይጎልባችሁም፣ ለእኔ ደግሞ ስለሚጠቅመኝና ስለምታደርጉ ደግሞ አመሰግናለሁ። ወዳችኋለሁ። ባይ ባይ። ደህና ደሩ።